ለኦሮሞዎች የምምለው ምንድነው እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በሜንጫ አንገቱን ነው ምንለው ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል ትግራይ ያለው የሃይማኖት ወንድማችሁ ይከበራል እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ እናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት ከናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ጅቡቲ ያለው ሁሉም ይናቃል ሃይማኖታችሁ ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም የአካባቢው ፖለቲካ በብሔር የተከፋፈለ ነው እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት ላያቢሊቲ ነው የምትሆኑት እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ ኦሮሞ በተነካ ቁጥር እስልምና ይነካል እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ ለምሳሌ በዮሐንስና ከዛ በኋላም በቴድሮስ በዮሐንስ በሚልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት ፌደራሊዝምን ራስን በራስ የመስተዳደር በቋንቋ መጠቀም ማምጣት በዛ አካባቢ እስልምና እንዲስፋፋ ሙስሊሞች እንዲጠናከሩ አደረጉ ከዚህ ውስጥ አንዱ ምንድነው ፌደራሊዝም ሲመጣ እንደምታውቁት ብዙ ጊዜ ሙስሊሞች ወደ ንግድ እንጂ ወደ ፖለቲካ አይመጡም ፖለቲካ ወይ አይጠራቸውም እነሱ ሄደው በራ አንኳኩም ነበር ፌደራሊዝም ሲመጣና ኦሮሞ ራሱን በራሱ ማስተዳደር ሲጀምር ብዙ ሙስሊሞች ወደ ፖለቲካ የገቡት ዛሬ የምታውቋቸው እንደነ መኮንን እና ሙክታሮች እዛ ደጁም ሊደርሱ አይችሉም ነበር ኦሮሞ ተጠናክሮ እዛ አካባቢ ባይመጣ ይሄ ስለዚህ የኦሮሞ ህዝብ ትግል ለእስልምና መጠናከር ወሳኝ መሆኑን በተለይ ሌሎች መገንዘብ አለባችሁ በጣም ወሳኝ ነው የኦሮሞ ህዝብ እዛ አካባቢ እስካልተጠናከረ ድረስ ብዙም ነው ሄድ አይቻልም ከዛ በመቀጠል የቋንቋ አብዛኛው ሙስሊም እዛ አካባቢ እንደምታውቁት ኦሮሞ ነው ከዛ የተነሳ የኦሮሞ ማህበረሰብ በራሱ ቋንቋ መማር ሌላውም ሶማሌው ሐረሪው ሌላው በቋንቋ መማር መጀመር በራሱ ቋንቋ ማንበብና መጻፍና መልእክት መለዋወጥ መጀመሩና መቻሉ ሃይማኖቱ በስፋት እንዲስፋፋና ዛሬ መንግስትን ባንቀጠቀጠው ደረጃ እንዲመጣ ያደረገው የኦሮሞ ህዝብ ትግል መሆኑን መገንዘብ አለባችሁ ይሄ ፕሮፓጋንዳ አይደለም ፋክት ነው የምነግራችሁ ስለዚህ ኦሮሞ ባልሆናችሁ ወገኖቻችን አካባቢ የኦሮሞን ህዝብ ትግል መደገፍ የራሳችሁን የሃይማኖትና ማህበራዊ ትግል መደገፍ ማለት ነው ጎንደር ውስጥ ተከብራችሁ ጎንደር ውስጥ አክሱም ውስጥ ሞስክ መስራት የምትችሉት የኦሮሞ ህዝብ የአካባቢውን የፖለቲካ ኢንፍሉዌንስ ላይ የሚገባው ሚና ሲጫወት ብቻ ነው ምክንያቱም አብዛኛው የናንተ ወንድሞች የሃይማኖት ወንድሞች ይሄ ማህበረሰብ ስለሆነ ይሄን መገንዘብ ወሳኝ ነው የኦሮሞ ህዝብ ትግል ለረጅም ጊዜ ያደረገው ትግልና አሁን የኢትዮጵያ ሙስሊሞች የሚያደርጉት ትግል ይጋጫሉ ወይስ የትግል አጋር ናቸው የሚል ሐሳብ ያለው ነው እንግዲህ አንዳንድ በማህበረሰብ ውስጥ የተነሱ ጥያቄዎችን ለመመለስ የተደረገ ንግግር ነው በአጠቃላይ በኢትዮጵያ ውስጥም ሆነ በአካባቢ ውስጥ የእስልምና ሃይማኖትና የኦሮሞ ህዝብ ከጥንት ጀምሮ ሲደጋገፉና አብረው ሲሰሩ አብረው ያንዱ ድል የሌላው ድል የሆነበት ያንዱ ሽንፈትና ያንዱ ክሽፈት ለሌላው አደጋ የነበረበት እንደሆነ የተናገርኩት አንዳንድ ያነሳዋቸው ምሳሌዎች አሉ አንደኛው ምሳሌ እንደምታውቁት እስልምና በሰሜኑ አካባቢ ከገባ በኋላ ለ300 400 ዓመት ያህል እንደ መጤ ሲታይ የነበረበት የሚኖርበትም አካባቢ ብዙ ምርታማ ካለመሆኑ የተነሳ የሚሊተሪና የማህበራዊ አቅሙ ደካማ ስለነበረ በፈለገው ጊዜ የነበረው የአክሱም መንግስት ከዛ በኋላም የነበሩት መንግስታት እንደፈለጋቸው ሲዘርፉት የነበረበት ለረጅም ጊዜ ህዝቡም ራሱ የሃይማኖት ተከታይ ራሱ እንደ እንግዳ ራሱ ሲያይ የነበረበት ሁኔታ እንደነበረ ይሄንን የለወጠው በ13ኛው 12ኛው ክፍለ ዘመን አካባቢ በእስልምና ወደ ደቡብና ምስራቅ ደቡብ እንዲሁም ወደ ምዕራብ የኦሮሚያ አካባቢ በመስፋፋቱ አንደኛ
ልማታማ ወደሆነና ምርታማ ወደሆነ አካባቢ መምጣቱ የኢኮኖሚ አቅሙን አጠናከረው። ሁለተኛ የኦሮሞ ማህበረሰብ እንደምታውቁት በገዳ ስርዓት የተጠናከረና ራባዶሪ በሚባል የመከላከያ ኃይል ያለው ስለነበረ እስልምና ወደዛ አካባቢ መምጣቱ ጠንካራ የሆነ የማህበራዊ ቤዝ ነው የሰጠው። ማህበራዊና ወታደራዊ ቤዝ ስለሰጠው እየተጠናከረና ግብር አልከፍልም እያለ ራሱን እንደ ሀገሬ ነው የሚል ስሜት እየተሰማውና ከሌሎች በአካባቢው የነበሩ የክርስቲያኑም ሆኑ ሌሎች መንግስታት ጋር ወደ ፍጥጫ ውስጥ የገባበትና የራሱን ሉዓላዊነት ያስከበረበት ሁኔታ እንደነበረ በ16ኛው ክፍለ ዘመን በተደረገው በክርስቲያኑና በክርስቲያን መንግስት ወይም ደግሞ በአቢሲኒያ መንግስትና በሱልጣኔት በአደል ሱልጣኔት መካከል በተደረገው ግጭት ውስጥ ፖርቹጊዞች መጥተው ከዛ አካባቢ እስልምናን ጠራርገው ለማውጣት የነበራቸውን እድል ያስቀረው የኦሮሞ በስፋት ወደዛ አካባቢ መንቀሳቀስና ያለው የራባዶሪ ራባዶሪ እንግዲህ የኦሮሞ መከላከያ ኃይል ነው የመከላከያ ኃይሉ ነው። ያ የመከላከያ ኃይል ወደዛ አካባቢ በመምጣት በመሐከል ላይ መጣ። ወደ ሁለት ተከፍሎ ነው። አንደኛው ወደ ምስራቅ በመሄድ የእስልምና ታሪካዊ ከተማ የሆነችውን ሐረርን ፎርቲፋይድ በማድረግ በኡለማዎቹና በራባዶሪ በጋዳ አመራሩ መካከል በተደረገ ስምምነት መሰረት አካባቢውን እዛ አካባቢ ያሉት ሙስሊሞች ሃይማኖታቸውን በነፃ እንዲከታተሉ ሆኖም ግን ከማንኛውም በኩል የሚመጣውን ጥቃት የኦሮሞው እንዲከላከልላቸው በማድረግ እስከ ጨለንቆ ጦርነት ድረስ ይሄ አግሪመንት በመቀጠሉ በሐረር ውስጥ አሁን ያሉት አብዛኞቹ ሙዚየሞችና አብዛኞቹ መጻሕፍት ተከብረው የቆዩት በሐረሪዎች ጥንካሬ ብቻ አይደለም፣ የኦሮሞ ራባዶሪ ዲፌንድ ስላደረጋቸው ነው ለረጅም ጊዜ። ይሄም በዛ አካባቢ መጠቀስ ያለበት ነው። ወደ ሰሜን የሄደውና ወደ ጎንደር የሄደው የኦሮሞ ኃይል በጎንደር ሄዶ እዛ አካባቢ ያለው የአቢሲኒያ ኃይል ተጠናክሮ እንዳይመጣ በቁጥጥሩ ስር በማድረግ በዘመነ መሳፍንት ዘመን ጠንካራ የሆነ ኢንፍሉዌንስ ስለነበረው እስልምና እንዲስፋፋና እንዲጠናከር ሚና እንደነበረው ይሄንን ምለው ምንድነው እዛ አካባቢ የኦሮሞ ኃይል የኦሮሞ ማህበራዊና ፖለቲካዊ ኃይል ለእስልምና መጠናከርና መስፋፋት ሚና እንደነበረው ማሳየት ያስፈልጋል። አላሁ አክበር ዳገለቶማ ነገያና ጅራዳ ሲሪን ጃለን السلام عليكم ورحمة الله وبركاته إن شاء الله በዚሁ ያጠንክራችሁ አላህ Subhanahu Wa Ta'ala ይህንን መንገድ የከፈታችሁትን ለጠቅላላ ለሙስሊሙ ኡማ መፍትሄ የሚያመጣ ድርጅት ያደርገው ኢንሻአላህ። ይሄ ነው የሚያስፈልገን። ወንድሜ ሄደንዴ ወንድሜ ጀዋር ማሻአላህ ጀውሃር ስለ ኦሮሞና ስለ ሙስሊሞች ግንኙነት ተናግሮ ነበር። የኢትዮጵያ ሙስሊም ህብረተሰብ በትንሹ 50 ሚሊዮን ይሆናል። ከዛ 50 ሚሊዮን ውስጥ 80% ኦሮሞ ነው። አላሁ አክበር። በምን ካልኩሌሽን ነው የሙስሊሙና የኦሮሞ ትግል ሊለይ የሚችል? አይለይም ጨርሶ። እና አልহামዱሊላህ ረብል ዓለሚን እናንተ እኔ ሁሌም ምለው ነው በተለይ ኦሮሞ ህብረተሰብ ተደራጅቶ በእስልምናው ኮርቶ ሙስሊሙን ነፃ ካላወጣ የቀረው 20% የትም ሊደርስ አይችልም። አላሁ አክበር አላሁ አክበር። ይሄ ሲምፕል ማቴማቲክስ ነው።